ስልካችሁን አሁኑኑ በሁለት እጥፍ ማፋጠን ትፈልጋላችሁ? እንግዲያውስ ይህንን ቪዲዮ እንዳታልፉ። ዛሬ የአንድሮይድ ስልካችን ውስጥ ተደብቆ የሚገኘውን የአኒሜሽን ስኬል ሴቲንግ በመቀየር የመጓተትና የመዘግየት ችግርን ለአንዴና ለመጨረሻ ጊዜ እንዴት እንደምናጠፋው አሳያችኋለሁ። እኔ ደሱ ነኝ ከደሱ ተች። ቪዲዮውን ላይክ በማድረግ ጀምሩት። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት ጠይቃለሁ። በመጀመሪያ ሴቲንግ እንገባለን። ከዛም ወደ ታች ስላይድ በማድረግ ታች መጨረሻ ላይ አባውት ፎን የሚለውን እንነካለን። ከዛም አሁን ትንሽ ዝቅ እናደርግና እዚህ ጋር ሶፍትዌር ኢንፎርሜሽን የሚላለ ሶፍትዌር ኢንፎርሜሽን እንነካለን። ከዛም እዚህ ጋር ብላይንድ ነምበር አለ 7 ጊዜ ነው የምንነካው እየቆጠርን 1 2 3 4 5 6 7። አሁን የስልካችንን ኮድ ይጠይቀናል እንሰጠዋለን። ከዛም አሁን ዳውንሎድ እንደሆነ ይነግረናል። አሁን ወደ ኋላ እንመለሳለን። ከዛም እዚህ ጋር እናገኘዋለን ዲቨሎፕመንት ኦፕሽን እሱን ነካለን። ከዛም ወርታች ዝቅ እናደርገዋለን በደንብ ወደታች በደንብ አሁንም ወርታች ሚስጥሩ ያለው እዚህ ጋር ነው። አንደኛውና የመጀመሪያው ይሄ ነው። እዚህ እንገባና 0.5 እናደርገዋለን። እዚህ ጋርም እንዲሁ 0.5 እናደርገዋለን። እዚህ ጋርም እንዲሁ 0.5 እናደርገዋለን ማለት ነው። 3 ናቸው። ሶስቱን ሴቲንጎች በአንድ ጊዜ 0.5 አድርገን ካስተካከልናቸው በጣም ስልካችን በተለየ መንገድ በጣም ፈጣን ይሆናል። ምንም የሚያልግ ነገር የሚያስቸግር ነገር አይኖርም። በጣም ስልካችን ፈጣን ይሆናል።